ህይወቴን በጣም ያቀልልልኛል ብዬ ማስበውን አንድ ነገር ልንገራችሁ። ስለኔ ሀሜት እቀበላለሁ ኦፕንሊ willingly happy well maybe not happily ሰዎች ስለኔ አሪፍ ነገር ቢያወሩ ደስ ይለኛል። ከኋላዬ ግን እንደዚህ እንዳይሉብኝ ወይ እንደዚህ ያሉ በሚል ነገር ሳላረግ ይልልኝን ስገዛዚ ሲሄድ ምናምን አታገኙኝም። አልহামዱሊላህ ያንን ሰዎች ምን ይላሉ የሚለውን ዌይት ወለቅ አርጌ ያስቀምጫለሁ። ሀገሬን የከረምኩትና I've been noticing people አቤት ቤታችን ያለ ፈርኒቸር እንደዚህ እንዳይመስለኝ እንዳይደብረው ሰው እንደዚህ እንዳይል ባሌ እንደዚህ ሆነ ልጆቼ እዚህ ትምህርት ቤት አይደለም ይሄን አለበስኩም ይሄን አለበስኩም ድግሴ ምን ይመስላል ሰርጋችን ላይ ይሄን ለምሰው እንደዚህ ይላል ምናምን በሚል ፕሪተንስ ህዝቡ አዝፍ ህይወት ብቻውን ከባድ የሆነ አይመስል ሰው እንዲህ ለሚለው ነገር ህይወቱን ከበድ የሌለ ወይ ተሸክመን መከራችንን በለት why absolutely inconsequential እኔ እናንተ ሶፋ ተመቸኝ አልተመቸኝ አሮጌ ነው አልኩኝ ዳናችሁ አልኳችሁ ዲዛይን መምረጥ አትችሉም አልኳችሁ ምን አልኳችሁ ምንም አላመጣም ህይወታችሁ ውስጥ ለምን በላችሁ ነው እኔን ለማስደሰት አፈርድም የምትቀጡት የሌላችሁን ገንዘብ የሌላችሁን ጉልበት ምትጨርሱት what is this ሰው ምን ይለኛል ከሁላችንም ሰው እዚህ ኢትዮጵያ ላይ በተለይ መውጣት ያለበት ብዬ ማስበው ነገር ነው የቅርብ ሰዎቻችንን ፕሊዝ ለማድረግ አንጣጣር አይደለም ትንንሽ አጀስትመንት now the way I'm sitting ራሴ ቁጭ ብዬ ተስተካክዬ ካሜራዬን አስቀምጬ እንድትወዱት ያደረኩት አጀስትመንት አለ ብዙም ባይሆን እንደዚህ የምናደርጋቸው ነገሮች አሉ ግን ከዛ ውጪ ሄደን ህይወታችንን ክብድብድ አድርገን እዳ ውስጥ ገብተን ሰው ምን ይለኛል አያስፈልግም አውልቁና ጣሉት it doesn't matter ሰው የሚለው ነገር እሺ መልካም ቀን ባይ